መሀል ሜክሲኮ ላይ ሰው እየተደበደበ እንደሆነ እያያችሁ ገብታችሁ ማገላገል ቻንሳችሁ ዜሮ እንደሆነ ብነግራችሁስ? በ1964 ኬቲ ጀኖቪዝ የምትባል አሜሪካዊት ነበረችና ለ30 ደቂቃ ሙሉ የግድያ ጥቃት እየተደረሰባት 38 የሚያክሉ ጎረቤቶቿ ጸጥ ብለው ነበረ። ክፉ ስለሆኑ አይደለም እነዚህ ሰዎች። ጆን ዳርሊ እና ቤብ የሚባሉ ሳይኮሎጂስቶች ባይስታንደር ኢፌክት ወይም ደግሞ ሼርድ ሪስፖንሲቢሊቲ ብለው ነበር ዲፋይን ያደረጉት። ማለትም ያ ሰው እኮ አለ፣ ያ ሰው ይረዳታል፣ አይ በቃ ያቺ ሰው ለፖሊስ ትደውላለች፣ ኧረ እኔ ሁሉ ሰው አለ እንዴት እኔ ገብቼ አገላግላለሁ የሚለውን አይነት ነገር አይምሯችሁ ውስጥ ይፈጥራልና ኤክስፐሪመንቱን እንዴት መሰላችሁ የሰሩት? አንዴ መንቀጥቀጥ በሽታ ያለበት ሰውዬ ያስቀምጣሉ እና ብቻችንን ስንሆን 80% ያን ሰው የመርዳት አቅም አለን። ከጓደኞቻችን ጋር ደግሞ 31% ይወርዳል። ግን ህዝብ ደግሞ ካለ 0% ነው ያን ሰው የመርዳት ፍላጎታችን። እኔ በጣም ኢንትረስቲንግ የሆነበት ብዙ ጊዜ ሰዎች ሳይ በቃ ሌላ ሰው ገብታ ያደርጋል ብዬ አልፌ አውቃለሁና እናንተ ብትሆኑ ምን ታደርጋላችሁ? ገብታችሁ ታገላግላላችሁ ወይ ዝም ብላችሁ ታልፋላችሁ?